ታገቢኛለሽ? ኧረ ብሩኬ አትቀልድ በጌታ እግዚአብሔር ነው ገብያ በሚሉ በጣም ደክሞኛል። ገና መች ተንበረከክና ለካ እምቢ ምሽም አለ ለካ ረስቼው ካሜራ ምናምን። እሺ እምቢ ቆይ ላስብበት ላስብበት። ታስቢበታለሽ? አዎ እስቲ እኔ እናት እስክታስብ ደግሞ ይሄ ቀኝ እጄ ነው። እሺ እኔ አለማወቅ እሺ እኮ አላልኩም። እሺ አላልኩም እኮ አልፈቀድኩኝም። በቃሽ አልበቃሽም? በቅቶኛል። በቃ ተባረክ ወደሱ። አዎ እሺ ተባልኩ። በቃ ቤተሰቦች እንዴ እሺ አላልኩም። በግድ እኔ እኮ አብዝቻለሁ። በቃ እግዚአብሔር ምን ሆነክ ነው አሁን? ይችን ተንበረከኩ ብለን ሰው ቀለበት ሲያስርልሽ አትደነግጪ? ደነገጥኩ። ከዚህ በላይ ምን ላድርግ? ይሄ ሁሉ ነገር ምንድን ነው? እሺ እናት እንዴት ተወዛገብኩ? አይን መክፈት አይቻልም። እሺ ያ እሺ አይን መክፈት አይቻልም። እስማ ምን ያክላል? በጣም ትልቅ ነው። ምንድን ነው ጌታ? በጣም ትልቅ ነው። እግዚአብሔር ያበደ ነው ነው የምላችሁ። ኧረ በእግዚአብሔር አይኔን ልገልጥ ነው። እንዳትገልጪ ቆይ እንዳትገልጪ። እሺ አልገልጥም፣ ግን ቀዘቀዘኝ። ጆሮ ጌጥ አስነሻል እንዴ? አላሰርኩም። እኔ ጆሮ ጌጥ እኮ አላረግም። እሺ ምንድን ነው አንተ? አሁን ልግለጥ? አይንሽን መግለጥ ትችያለሽ። በስመ አብ ቅመሜ በጣም ትልቅ ነው። የታባቱ ካልደፈረሰ አይጠራም በሚል ማለት ነው። እና ኦኬ ምንድን ነው እንዴ? ልታለቅሽ ነው እንዴ? ምን እያደረክ ነው? ምንም ልታለቅሽ ነው? እንዳታለቅሽ ልጨምርልሽ አሁን። አረ ብሩኬ ተው በጌታ። እንዴ ፕራንክ እያደረጋችሁኝ አይደለም? በእግዚአብሔር ግን ፕራንክ አይደለም። ልጨምርልሽ ይኸው። አንተ ዘረፍሽ ብላችሁ ልታስይዙኝ ነው እንዴ? አረ አይደለም። ይኸው እንኪ ይህ ደግሞ ለጆሮሽ ነው። እሺ እንግዲህ እጅሽንም ጆሮሽንም አንገትሽንም ወርቅ በወርቅ ነው ማድረግ አልኩሽ። ወይኔ ጉዴ! ልታለቅሽ ነው እንዴ? አታልቅሽ። እንደዚህ ልክ አይደለም። እና አሁን ጆሮ ጌጥ አታስሪማ። ነይ በቃ ሌላ ጊዜ ታስሪያለሽ የሚያምሽ ከሆነ ችግር። አይ ስለ ወርቅ ከሆነ ችግር የጆሮ ጌጥ አላርጂክ አለብኝ። ረጅም ሰዓት ማድረግ አልችልም። ለዛ ነው። እና ግን ብሩኬ ምርህን ነው። ይሄ ታንክ አይደለም 25 ግራም ወርቅ ነው። እና እንግዲህ ትወጂዋለሽ። በጣም እንደምትወጂውም ተስፋ አደርጋለሁ። እንኳን ደስ አለሽ። ምን ቆንጆ ቢኖር የሚደነቅ ውበት ለኔ ሌላ ነሽ አንቺ እኮ ማለት የልቤ ሰማይ